የአሜሪካ የፌደራል ምርመራ ቢሮ ኤፍቢአይ በዓለም ላይ ካሉ እጅግ በጣም ኃያል እና ዘመናዊ የህግ አስከባሪ ተቋማት አንዱ ነው። በቢሊዮን የሚቆጠር የዶላር በጀት፣ በሺዎች የሚቆጠሩ ወኪሎች እና የዘመናዊ የቴክኖሎጂ አቅም አለው። ነገር ግን ለ16 ዓመታት ይህ ሙሉ አቅም ያለው ተቋም ለአንድ ሽማግሌ ሰው መልስ ማግኘት አቅቶት ነበር። የኤፍቢአይ ወኪሎች መሬት አስቆፈሩ፣ ድንበር ዘጉ፣ በዓለም ዙሪያ በሚሊዮን የሚቆጠሩ ዶላሮች መድበው ተንቀሳቀሱ። 1 ዓመት አለፈ፣ ምንም ነገር የለም። 2 ምንም ነገር የለም። 5 ዓመት፣ 10 ዓመት፣ አሁንም የዛ ሰው ጭራ ምንም ሊገኝ አልቻለም። ስሙ ጄምስ ዊትኒ በልገር ይባላል። ታሪኩ የሚያስገርመው ክፍል ግን ይሄ አይደለም። እውነተኛና በጣም አስደናቂ ሚስጥር ሌላ ነው። ኤፍቢአይ በቁጣና በከፍተኛ ትኩረት እየፈለገው ያለው ሰው ቀደም ሲል ከዚሁ ተቋም ጋር የሚሰራ ሚስጥራዊ ግንኙነት የነበረው ሰው ነበር። አንድ ሰው ከዓለም በጣም ኃያል ከሆነው የህግ አስከባሪ ተቋም አምልጦ እንዴት ለ16 ዓመታት እንደ ጉም ጠፋ? ይህ በአሜሪካ ታሪክ ትልቁና በጣም አሳፋሪው የመያዝና የማምለጥ ታሪክ ነው። ይህ ታሪክ የሚጀምረው በደቡብ ቦስተን ነው። ቦስተን በወንጀል ቡድኖችና በራሷ የጎዳና ህግ የምትመራ ከተማ ነበረች። ዊትኒ በልገር ያደገው እዚህ አካባቢ ነው። ገና በወጣትነቱ በከባድ ወንጀሎች ውስጥ እጁን አስገባ። በ1950ዎቹ በቅሚያ ወንጀል ተከሶ ለ10 ዓመታት ያክል እስር ቤት ተላከ። የተወሰኑ ዓመታትን በታዋቂው የአልካትራዝ እስር ቤትም አሳልፏል። ነገር ግን ከእስር ቤት ሲወጣ የተማረው ነገር ቢኖር ወንጀልን መተው አልነበር። ይልቁንም እንዴት የበለጠ ጨካኝና ብልጥ መሆን እንደሚችል ነበር። በ1970ዎቹ በግለር ዊትነር ሂል ጋንግ በመባል የሚታወቀውን የቦስተን የወንጀል ቡድን የበላይነት በመቆጣጠር ጀመረ። እሱ ተራ ወንጀለኛ አልነበረም። እጅግ በጣም ጨካኝ፣ የተደራጀና እያንዳንዱ እርምጃውን በጥንቃቄ የሚያስብ ሰው ነበር። የእሱ ቡድን በከተማ ውስጥ ያለከው የወንጀል አይነት አልነበረም። እገታ፣ የገንዘብ ዝርፊያ፣ የእጽ ዝውውርና የግድያ ወንጀሎች። በቦስተን ጎዳናዎች ላይ የእሱ ስም ሲነሳ ሰዎች ይንቀጠቀጡ ነበር። ማንም ሰው እሱን ለመቃወም አይደፍርም። ምክንያቱም እሱን መቃወም ማለት መጨረሻው ሞት እንደሆነ ሁሉም ሰው ያውቃል። ግን እዚህ ላይ አንድ ትልቅ ጥያቄ ይነሳል። የሀገር ውስጥ ፖሊስና የፌደራል አካላት ይህን ሁሉ ወንጀል እያዩ እንዴት ሊታገሱ ቻሉ? ምክንያቱም ዊትኒ በልገር ከማንም በላይ ትልቅ የሆነ ሚስጥራዊና ከህግ በላይ የሚያደርገው ከለላ ነበረው። በ1970ዎቹ አጋማሽ ዊትኒ በልገር እና በኤፍቢአይ መካከል አንድ ሚስጥራዊ ስምምነት ተፈጠረ። በልገር የኤፍቢአይ ሚስጥራዊ መረጃ ሸጪ ወይም ኢንፎርማት ለመሆን ተስማማ። የኤፍቢአይ ዋነኛ ዓላማ በወቅቱ በቦስተን እጅግ ኃያል የነበረውን የጣሊያን ማፊያ ማፍረስ ነበር። በግለር ደግሞ ይህን የኤፍቢአይ ፍላጎት በጥቅም ተጠቀመበት። ስለ ተፎካካሪዎቹ የጣሊያን ማፊያ አባላት መረጃ መስጠት ጀመረ። ኤፍቢአይ በሱ መረጃ በመጠቀም የማፊያ ቡድኖቹን አንቀሳቃሾች በቁጥጥር ስር አዋለ። ነገር ግን ይህ ግንኙነት በሂደት ሙሉ በሙሉ መስመሩን ሳተ። ይህ የስለላ ግንኙነት ሙሉ በሙሉ የሙስና መረብ ሆነ። በተለይም ከወኪል ጆን ኮንሊ ጋር የነበረው የጠበቀ ግንኙነት ነገሮችን ቀየረው። በግለር ለኤፍቢአይ መረጃ ይሰጣል። በምላሹ ደግሞ የተወሰኑ የኤፍቢአይ ወኪሎች የእሱን ወንጀሎች ችላ ብለው ያልፋሉ። እዚህ ጋር ግልጽ መሆን ያለበት ነገር አለ። ሙሉ የኤፍቢአይ ተቋም በልገርን ይጠብቀው ነበር ማለት አይደለም። ይህ በጥቂት ሙሰኛ ወኪሎችና በበልገር መሃል የተደረገ አደገኛ የህገ ወጥ መስመር የሳተ ግንኙነት ነበር። ነገር ግን ያ ጥቂት ሙስና በቂ ነበር። በግለር ተፎካካሪዎቹ በኤፍቢአይ ሲያዙ፣ እሱ ግን ግዛቱን ያስፋፋ ነበር። ግድያዎችን ይፈጽማል። የኤፍቢአይ ወኪሎች ግን እንዳላየ ያልፉታል። ለብዙ ዓመታት ህግን የሚያስከብረው ተቋምና የወንጀለኞች አለቃው ባልተጠበቀ ጥቅም ተሳስረው ቆዩ። ግን እንደዚህ አይነት አደገኛ ሚስጥር ለዘላለም ተሸፍኖ ሊኖር አይችልም። በ1990ዎቹ አጋማሽ ይህ የቆሸሸ ግንኙነት ሊፈርስና እውነቱ ሊወጣ ትንሽ ቀረው። በ1994 ማጠናቀቂያ ላይ የፌደራል አቃቢ ህግ በግለር ላይና ባልደረቦቹ ላይ ከባድ የወንጀል ክስ ለማቅረብ ዝግጅቱን አጠናቀቀ። የዓመታት ጥናትና ምርምር ፍሬ ሊያፈራ ነበር። የህግ ካቴና ወደ በልገር አንገት እየቀረበ መጣ። ነገር ግን ከቀድሞ የኤፍቢአይ ወኪል ወዳጁ የቅድመ ማስጠንቀቂያ ጥቆማ ደረሰው። ልትታሰር ነው፣ አሁኑኑ ጥፋ የሚል። በታህሳስ ወር 1994 ዊትኒ በልገር ከረጅም ጊዜ ፍቅረኛው ካትሪና ግሬግ ጋር በመሆን ከቦስተን ከተማ ተሰወረ። ትላንትና ነበረ፣ ዛሬ የለም። ምርመራ አድራጊዎቹ እሱ ለመያዝ ሲመጡ ያገኙት ባዶ ቤት ብቻ ነበር። የኤፍቢአይ አባላት በድንጋጤ ተዋጡ። ዓመታት ሙሉ ሲከታተሉት የነበረውና ከራሳቸው ተቋም ጋር ግንኙነት የነበረው ሰው በጣታቸው መካከል አምልጦ ጠፋ። ይህ ለኤፍቢአይ ታላቅ ሽንፈትና ውርደት ነበር። በ1999 ኤፍቢአይ እሱ ለመያዝ ያለው ቁርጠኝነት ለማሳየት ስሙን በታዋቂው 10 ሞስት ዋንትድ ወይም እጅግ በጣም የሚፈለጉ 10 ወንጀለኞች ዝርዝር ውስጥ አሰፈረ። በእሱ ላይ የ$2 ሚሊዮን ጥቆማ ሽልማት ተቆረጠ። የእሱ ፎቶ በአሜሪካ ዜና ማሰራጫዎች ሁሉ መታየት ጀመረ። አሁን ሙሉ አሜሪካ የእሱን ፊት ታውቃለች። ፖሊሶች፣ የፌደራል ወኪሎችና ህዝቡ እሱን ይፈልጉታል።
ነገር ግን ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ዊትኒ በግለር ግን አሁንም ሊገኝ አልቻለም። የተለያዩ ጥቆሞች ከዓለም ዙሪያ ይመጡ ነበር። አንድ ሰው በለንደን አየሁት ይላል፣ ሌላው በአየርላንድ አየሁት ይላል። ኤፍቢአይ እያንዳንዱን ጥቆማ ይከታተላል። ነገር ግን ሁሉም ጥቆሞች መጨረሻቸው ባዶ ይሆናል። አንድ የታጠቀ ወንጀለኛ የ80 ዓመት ሽማግሌ እንዴት ሙሉ የደህንነት መዋቅርን አትሎ ሊኖር ቻለ? ሰዎች መጠየቅ ጀመሩ። ኤፍቢአይ እውነት እሱ መያዝ ይፈልጋል ወይስ የድሮ ሚስጥር እንዳይወጣባቸው ይፈራሉ? በእርግጥ ኤፍቢአይ እሱን ለመያዝ ከፍተኛ ጥረት ያደርግ ነበር። ነገር ግን በግለር እጅግ በጣም በጥንቃቄ ይኖር ነበር። ምንም አይነት የባንክ ካርድ አይጠቀምም፣ ስልክ አይደውልም፣ ኢንተርኔት አይጠቀምም። ሁሉም ነገር በካሽ ገንዘብ ብቻ ነበር የሚከፍለው። በህዝብ ፊት ሲወጣ ኮፍያና የፀሐይ መነጽር ያደርጋል። ከዛ በ2010 ኤፍቢአይ ስትራቴጂውን ለመቀየር ወሰነ። አንድ ትልቅ እውነታም ተረዱ። ዊትኒ በርገርን መፈለግ ዋጋ አጣ፣ ምክንያቱም እሱ ከሰዎች ጋር አይቀላቀልም። ነገር ግን አብሮ ያለችው ፍቅረኛው ካትሪና ግሬግ የተለየ ልማድ ነበራት። እሷ የውበት ሳሎን መሄድ ትወዳለች፣ እንስሳት ትወዳለች፣ የጥርስ ህክምና ቦታዎችንም ታዘወትራለች። ኤፍቢአይ ሙሉ ትኩረቱን ወደ እሷ አዞረ። ለሴቶች ማስታወቂያ የሚያስተላልፉ የቴሌቪዥን ፕሮግራሞች ላይ የእሷን ፎቶና ልማዶች የሚያሳዩ ማስታወቂያዎችን ማሰራጨት ጀመሩ። ይችን ሴት ያያችሁ አላችሁ እያሉ። ይህ አዲስ ስትራቴጂ የ16 ዓመቱን ድቅድቅ ጨለማ ለመስበር የተደረገ የመጨረሻ ሙከራ ነበር። አንድ ዓመት አለፈ እና በሰኔ ወር 2016 ያልተጠበቀ የስልክ ጥሪ ተደረገ። ቦስተን ከሚገኘው የጨለማ ወንጀል ዓለም በሺዎች የሚቆጠሩ ማይሎች ርቃ የምትገኘው ሳንታ ሞኒካ ሰላማዊና የሀብታም መኖሪያ የሆነች የካሊፎርኒያ ከተማ ነች። አንዲት ሴት በቴሌቪዥን ላይ የሚሰራጨውን የኤፍቢአይ ማስታወቂያ ተመለከተች። በማስታወቂያው ላይ ያለው የተገለጠችውን ሴት ወዲያው አወቀቻት። ጎረቤታቸው ነበረች። በካሊፎርኒያ ሳንታ ሞኒካ በሚገኝ አንድ አፓርታማ ውስጥ ከሚኖር ሽማግሌ ባሏ ጋር ነው የምትኖረው። ስማቸው ቻርልስ ኤንድ ካርሎ ጋስኮ ይባላል። በጣም ሰላማዊና ጸጥተኞች እና ደግ አረጋውያን ይመስሉ ነበር። ሴትዮዋ ወዲያውኑ ለኤፍቢአይ ደወለች። ከ16 ዓመታት ፍለጋ በኋላ የኤፍቢአይ ወኪሎች አራሻቸው አላቸው። ፕሪንስ ማርታ አፓርትመንትስ ሳንታ ሞኒካ። የ16 ዓመቱ ተረት በመጨረሻም ወደ ማብቂያው መስመር እየተቃረበ ነበር። የኤፍቢአይ ወኪሎች አፓርታማውን ከበቡት። ተኩስና ግርግር መፍጠር አልፈለጉም። ይልቁንም ብልሃት ተጠቀሙ። የአፓርትመንቱን ጠባቂ በመጠቀም ዊትኒ በልገርን ከቤት እንዲወጣ አደረጉት። የ81 ዓመቱ ሽማግሌ በሩን ከፍቶ ወጣ። በሰከንዶች ውስጥ ኤፍቢአይ ወኪሎች ከበቡት። ከ16 ዓመታት ማምለጥ በኋላ ጄምስ ዊትኒ በልገር በቁጥጥር ስር ዋለ። ወኪሎቹ አፓርታማውን ሲፈትሹ ያገኙት ነገር እጅግ አስደንጋጭ ነበር። በግድግዳዎች ውስጥ የተደበቁ ከ$800,000 በላይ ጥሬ ገንዘብና 30 ያክል የጦር መሳሪያዎችና በርካታ የውሸት መታወቂያዎች ተገኙ። የአሜሪካ እጅግ አደገኛውና የሚፈለገው ወንጀለኛ ለ16 ዓመት ሙሉ ሲኖር የነበረው ከኤፍቢአይ ዋና መስሪያ ቤት አቅራቢያ በሚገኝ ተራ አፓርትመንት ውስጥ እንደ አረጋዊ ሆኖ ነበር። ዊትኒ በልገር በመጨረሻ በፍርድ ቤት ቀርቦ በ11 የግድያ ወንጀሎችና በቅሚያ ወንጀልና በበርካታ ከባድ ወንጀሎች ጥፋተኛ ተብሎ የዕድሜ ልክ እስራት ተፈረደበት። በ2018 በእስር ቤት ውስጥ ህይወቱ አለፈ። ነገር ግን የእሱ ታሪክ ተራ የወንጀል ታሪክ አይደለም። ይህ ታሪክ የሚያሳየው ህግና ወንጀል ሲደባለቁ የሚፈጥረውን አደገኛ ውድቀት ነው። አንድ ወንጀለኛ ከአንድ ትልቅ ሀገር ሙሉ የህግ ስርዓት አምልጦ ለ16 ዓመታት ሊኖር የቻለው በእሱ ጥንካሬ ብቻ አልነበር። ይልቁንም በህግ አስከባሪው ስርዓት ውስጥ የነበረው ሙስናና መስመር ባጣ መረጃ የመለዋወጥ አሰራር ምክንያት ነበር። 16 ዓመታት ሙሉ አሜሪካ እሱን ፈለገች፣ ግን በመጨረሻ የሚወደቀው በትልቁ የኤፍቢአይ ጦር ኦፕሬሽን አልነበረም። አንድ ምስል፣ አንድ ሰው የሰጠው ጥቆማ እና አንድ አድራሻ ብቻ በቂ ሆነ። 16 ዓመታት የቆየው ታላቁ ሩጫ በአንድ ቀን አበቃ። ውድ ተመልካቾች፣ ለእናንተ አንድ ጥያቄ ልተውላችሁ። ኤፍቢአይ በዚህ ጉዳይ ላይ ደካማ ሆኗል ወይስ ያደረጉት ነገር ልክ ነበረ? መልሳችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳትረሱ። በቀጣይ እስከምንገናኝ መልካም ጊዜ ተመኘው።